በወጣትነት ልታውቃቸው የሚገቡ 10 የህይወት ህጎች። ሰላም ጓደኞቼ፣ ዛሬ ሁላችንም ልንሰማው የሚገባ ምናልባትም የህይወታችንን አቅጣጫ ሙሉ በሙሉ ሊቀይር የሚችል እጅግ ወሳኝ ጉዳይ ነው። አንድ ጊዜ ቆም ብላችሁ አስቡት። አሁን የምትገኙበት እድሜ፣ አሁን የምታባክኑት ሰዓት ወይም አሁን የምትመርጡት ምርጫ ዝም ብሎ የመጣ ይመስላችኋል? አይደለም። ወጣትነት ልክ እንደ ንጹህና ባዶ መጽሐፍ ነው። ዛሬ በውስጡ የምትጽፈው ታሪክ፣ ዛሬ የምትከተላቸው መመሪያዎችና ዛሬ የምታደርጋቸው ጥቃቅን የሚመስሉ ምርጫዎች የ40ና የ50 ዓመት ማንነትህን፣ ስኬትህንና ደስታህን በቀጥታ ይወስናሉ። ብዙዎቻችን ወጣትነትን በዘፈቀደ እንመራዋለን። ወጣት ነኝ፣ መዝናናት አለብኝ በሚል ሰበብ እንደመጣለን እየኖርን እንገኛለን። ነገር ግን ህይወት እንደ ቼዝ ጨዋታ ናት። ጨዋታውን ስትጀምር ህጎቹን ካላወክና በስሜት ብቻ የምትጓዝ ከሆነ ህጎቹን ጠንቅቆ የሚያውቅ ጎበዝ ተጫዋች መጫወቻ ያደርግሃል። ዛሬ በዚህ ቪዲዮ በ20ዎቹና በ30ዎቹ የዕድሜ ክልል ውስጥ ያለ ማንኛውም ወጣት በደሙ ሊጽፋቸውና በደሙ ሊቀርጻቸው የሚገቡ 10 ወሳኝ የህይወት ህጎችን እናያለን። እነዚህን ህጎች ለየት የሚያደርጋቸው በትምህርት ቤት ግድግዳ ውስጥ አይሰጡም፣ በዩኒቨርሲቲ ዲግሪም የለም። ነገር ግን ህይወት ከከባድ ዋጋ፣ በለቅሶ፣ በኪሳራና በውድቀት የምታስተምረን የመንገድ ጥበቦች ናቸው። ብዙ ሰዎች እነዚህን ህጎች የሚያውቋቸው እድሜያቸው ገፍቶ ብዙ እድል ካመለጣቸው በኋላ ነው። እኔ ግን ዛሬ ይህን የምነግራችሁ ያንን መራራ ዋጋ ከፍላችሁ ሳይሆን ገና በጠዋቱ በነፃ ተምራችሁ ከስህተት እንድትተርፉና እንድትፈጥኑ ነው። የዛሬ ቆይታችን ለጥቂት ደቂቃዎች የሚሰማ ሞቲቬሽን ሳይሆን እድሜ ልካችሁን የምትመሩበት ኮምፓስ እንዲሆንላችሁ እፈልጋለሁ። ህግ 1፣ ህይወት ፍትሃዊ አይደለችም። ተለማመዱት። ብዙ ወጣቶች የሚሰበሩት ዓለም ፍትሃዊ ትሆናለች ብለው ስለሚጠብቁ ነው። እኔ ጎበዝ ተማሪ ነበርኩ፣ ለምን ስራ አጣው? እኔ ደግ ሰው ነበርኩ፣ ለምን ተከዳው? እያሉ ማማረር የሽንፈት መጀመሪያ ነው። ህይወት የምትሰጥ የሚገባህን ሳይሆን የምትታገልለትን ነው። ፀሐይ በደጉም በክፉም ላይ ትወጣለች። ክፉ ሰዎች ሲበለጽጉ፣ ደጎች ደግሞ ሲቸገሩ ማየት የህይወት አንዱ ገጽታ ነው። በዓለም ፍትሃዊ አለመሆን ከማማረር ይልቅ በዚች ፍትሃዊ ባልሆነች ዓለም ውስጥ እንዴት ማሸነፍ እንደምትችል ተማር። ኃይልህ ያለው በምሬት ውስጥ ሳይሆን በዝግጅት ውስጥ ነው። ለምን በእኔ ላይ ሆነ ከማለት ለዚህ ችግር ምን መፍትሄ ያለኝ ወደ ማለት ተሻገር። ህግ 2፣ 100% ኃላፊነት የራስ ነው። ቤተሰቦች ድሆች መሆናቸው ያንተ ጥፋት አይደለም። ድሃ ሆነ መሞት ግን ያንተ ምርጫ ነው። ላለህበት ማንኛውም ውድቀት ሰበብ መደርደር አቁም። በት ደረጃ መንግስትን፣ ኢኮኖሚን፣ ቤተሰብን ወይንም እድልን መውቀስ ካቆምክበት ቀን ጀምሮ አንተ ነፃ ትወጣለህ። ሰበብ በደረደርክ ቁጥር ስልጣንህን ለዛ ላማረርክበት አካል አሳልፈ እየሰጠ ነው። መሪው አንተ ነህ። መኪናው ገደል ቢገባም ወይም ወደ ስኬት ብሄድ ተጠያቂው አሽከርካሪው እንጂ መንገዱ አይደለም። እኔ ባለሁበት ሁኔታ ውስጥ ሆኜ ምን ማድረግ እችላለሁ ብለህ ራስን መጠየቅ ስትጀምር ለውጥ ይመጣል። ህግ 3፣ ጊዜ ትልቁ ካፒታል ነው። በወጣትነት ያለ ትልቁ ሀብት ብር ሳይሆን ጊዜህ ነው። ብዙዎቻችን ብር ይስጠፋብን እንቆጫለን። ጊዜያችን ሲባክን ግን ምንም አይመስለንም። ለምሳሌ በቀን 5 ሰዓት በማህበራዊ ሚዲያ ላይ ዝም ብለህ ስክሮል የምታደርግ ከሆነ በአመታት ውስጥ 1825 ሰዓታትን አባክነሃል። ይህ ጊዜ ግን አዲስ ቋንቋ አቀላጥፎ ለመማር፣ አዲስ ቢዝነስ ጀምሮ ለማትረፍ ወይም ቢያንስ 50 መጽሐፍትን ለማንበብ በቂ ነበር። ጊዜን የምትሰጠው ነገር ወይም የምትሰጠው ሰው ህይወትህን እየሰረቀ መሆኑን አትዘንጋ። ጊዜን መግደል አይቻልም፣ ጊዜው ግን አንተን እየገደለህ ያልፋል። ህግ 4፣ ወጥነት ከችሎታ ይበልጣል። አንድ ቀን ብቻ 20 ሰዓት ከመስራት በቀን 1 ሰዓት ለ365 ቀናት ያለማቋረጥ መስራት ይበልጣል። የሰው ልጅ ውጤት የሚመጣው በድምር ውጤት ነው። ዛሬ የምታደርጋት አንዲት ትንሽ ለውጥ፣ የምታነባት አንዲት ገጽ፣ የምትሰራት አንዲት ፑሻፕ ከ5 ዓመታት በኋላ ትልቅ ተራራ ትሆናለች። ተሰጥኦ ወይም ታለንት ብቻውን ከከፍታ ቦታ አያደርስም። ብዙ ተሰጥኦ ኖሯቸው ወጥነት በመጥፋቱ የከሸፉ ሰዎች ዓለምን ሞልተዋታል። ጎበዝ ለመሆን አትጨነቅ፣ ወጥ ለመሆን ግን ታገል። ህግ 5፣ መማር በትምህርት ቤት አይቆምም። ዲፕሎማ ወይም ዲግሪ መያዝ ማለት እውቀት ጨረስክ ማለት ሳይሆን ለመማር ዝግጁ መሆንን የሚያሳይ ወረቀት አገኘ ማለት ነው። ዓለም በየሰከንዱ እየተቀየረች ነው። በትምህርት ቤት የተማርከው ነገር ከዩኒቨርሲቲ ወጥተህ ስራ ስትጀምር ጊዜው ያለፈበት ሊሆን ይችላል። ሰልፍ ኤዱኬሽን ወይም ራስን ማስተማር የቢሊዮነሮች ትልቁ ሚስጥር ነው። መጽሐፍት አንብብ፣ ኢንተርኔትህን መረጃ መፈለጊያ አድርገው፣ አዳዲስ ክህሎቶችን ገንባ። የማያነብ ዲግሪ ያለው ሰውና ማንበብ የማይችል ሰው ልዩነት የላቸውም። ህግ 6፣ ጓደኛ የወደፊት ማንነት መስዋዕቶች ናቸው። በጣም የምትቀርባቸውን 5 ጓደኞችን አሳየኝ፣ እኔም ያንተን የ5 ዓመት በኋላ ማንነት እነግርሃለሁ። ኔትወርክ ኢዝ ኔትወርዝ ይባላል። 5 ሰነፍ ጓደኞች ካሉ 6ኛው ሰነፍ አንተ ነህ። 5 ስለ እድገትና ስለ ራዕይ የሚያወሩ ጓደኞች ካሉ ደግሞ 6ኛው ስኬታማ ሰው አንተ ነህ። ካንተ የሚሻሉ የሚቀሰቅሱና ወደ ላይ የሚገፉ ጓደኞችን ፈልግ። አንተን ወደኋላ ከሚጎትቱህና ጊዜህን ከሚበላ ሰው ጋር ጥሩ ሰው ነው በሚል ሰበብ አትጣበቅ። ህግ 7፣ ስለ ገንዘብ በአግባቡ ወቅ። ገንዘብ እንዴት እንደሚሰራ ካላወቅ እድሜ ልክህን ለገንዘብ ባሪያ ሆነ ትኖራለህ። ትምህርት ቤት ስለ ገንዘብ አያስተምሩንም። ከምታገኘው በላይ በፍጹም አታውጣ። ሊያቢሊቲና አሴትስን ለይተህ እወቅ። ማለትም ከኪስ ብር የሚያስወጡህንና ወደ ኪስ ብር የሚያስገቡትን ጠንቅቀህ እወቃቸው።
በሀያዎቹ ዕድሜ ለሰው ለመታየት ገንዘብህን የቅንጦት ዕቃ ላይ አትጨርስ። ይልቁንም እውቀትና ንብረት ላይ ኢንቨስት አድርጋቸው። ዛሬ የምትቆጥባት ሳንቲም ነገ ነፃነትን ትገዛልሃለች። ህግ 8 አይ ማለት ትልቅ ስልጣን ነው። ሁሉንም ሰው ደስተኛ ለማድረግ የምትሞክር ከሆነ መጨረሻ ላይ አንተ ደስተኛ ሳትሆን ትቀራለህ፣ ሰዎችህም አያከብሩህም። ለምሳሌ ለማይረባ ግብዣ ጊዜ ለሚበሉ ሰዎችና ካንተ ራዕይ ጋር ለማይሄዱ ልምዶች አይ ማለት ልመድ። አይ ስትል ባለጌ እየሆንክ አይደለም፣ ለራስህና ለህልምህ አዎ እያልክ ነው። ወሰን ወይም ባውንደሪ የሌለው ሰው ለንቀት ቅርብ ነው። መቼ አይ ማለት እንዳለብህ እወቅ። ህግ 9 ጤና የመጀመሪያው ሀብት ነው። ወጣቶች ጤናችን ዘላለማዊ ይመስለናል። ነገር ግን ጤናህን መስዋዕት አድርገህ የምታመጣው ገንዘብ ትርጉም የለውም። እንቅልፍን በአግባቡ ተኛ፣ በቂ ውሃ ጠጣ፣ ሰውነትን አንቀሳቀስ። ጤናማ አካልና አእምሮ ከሌለ ስኬትህ ጣዕም አይኖረውም። በስተርጅና ያገኘውን ገንዘብ በሙሉ ጤናህን ለመግዛት እንዳትከፍል ዛሬውኑ ራስህን ጠብቅ። ህግ 10 ውድቀት የመንገዱ አካል እንጂ መጨረሻ አይደለም። ውድቀት ትልቁ አስተማሪህ ነው። በወጣትነት መውደቅ ደግሞ ትልቅ በረከት ነው። ምክንያቱም ተነስተ ለመሮጥ ገና ጊዜ አለ። ያልወደቀ ሰው አዲስ ነገር አልሞከረም ማለት ነው። ውድቀትን እንደ ውርደት ሳይሆን እንደ መረጃ ተመልከተው። ይህ መንገድ አይሰራም የሚል መረጃ እንዳገኘ ቁጠረው። ፈጣን ውድቀት፣ ፈጣን ትምህርት፣ ፈጣን ስኬት። መውደቅህን ሳይሆን መቅረትህን ፍራ። ጓደኞቼ እንግዲህ ለዛሬ ያዘጋጀናቸው 10 የህይወት ህጎች እነዚህ ናቸው። ነገር ግን አንድ ነገር እወቁ፣ እነዚህ 10 ህጎች ዝም ብለው የሚሰሙ ጆሮ አዝናንተው የሚያልፉ ቃላት አይደሉም። እነዚህ የህይወት መመሪያ ደብተሮች ናቸው። እነዚህን ህጎች መተግበር ስትጀምር ህይወት ወዲያው አልጋ ባልጋ አይሆንም። እንዲያውም መጀመሪያ አካባቢ ፈታኝ ሊሆን ይችላል። አይ ማለት ስትጀምር ሰዎች ሊርቁ ይችላሉ። ወሰንን ስታስከብር ተለወጠብን፣ ኩሩ ሆነ ሊሉ ይችላሉ። ከማይረባ ጨዋታ ስትወጣ ብቸኝነት ሊሰማ ይችላል። ነገር ግን ይህ ብቸኝነት ዋጋ አለው። ምክንያቱም ብዙ ሰው ወደሚሄድበት የውድቀት ጥልቁ መንገድ ከመጓዝ በጥቂት ሰዎች መንገድ ላይ ወደ ስኬት ተራራ መውጣት ይሻላል። ከ5 ወይም ከ10 ዓመት በኋላ ዛሬ በወሰንከው በዚህ ጥብቅ ውሳኔ ራስን ታመሰግናለህ። ያኔ ጓደኞች በነበሩበት ሲቆሙ፣ አንተ ግን ማንነትን ገንብተህ ስታገኝ የዛሬው አይ የማለት ዋጋ ይገባሃል። ጊዜ አስታውስ፣ ህይወት የምትሰጥ ዝም ብላ የምትመኘውን ወይም በህልም የምታየውን ሳይሆን በትክክለኛው መንገድ ደክመ የሰራህለትንና የታገልክለትን ብቻ ነው። ወጣትነትን እንደ ሻማ ዝም ብላ አታቅልጠው፣ እንደ ብርሃን ተጠቀምበትና መንገድህን አብራበት። ይህ ቪዲዮ የሆነ ነገር እንደጨመረላችሁ አይነ ሊናችሁን ትንሽም ቢሆን እንደከፈተው አምናለሁ። ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች ወጣቶችም እንዲደርስ የራሳችሁን አሻራ አሳርፉ። ህይወቱ ለተመሰቃቀለው፣ አቅጣጫ ለጠፋው ወይም አቅም እያለው ለሚባክን አንድ ጓደኛችሁ ይህን ቪዲዮ ሼር በማድረግ የለውጥ ምክንያት ሁኑለት። አንድን ሰው ከእንቅልፉ መቀስቀስ ትልቅ በጎነት ነው። እናንተም ከነዚህ 10 ህጎች ውስጥ እናንተ ጋር ይበልጥ የሰረጸውና ከዛሬ ጀምሮ እተገብረዋለሁ ያላችሁት የትኛውን ነው? የትኛውስ ህግ እናንተን ይበልጥ ገለጻችሁ? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ በቆራጥነት ተጓዙ። በጥበብና በጠንካራ ስብዕናም ኑሩ። ራሳችሁን አክብሩ። ደህና ሰንብቱ።